ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና የደውሏን ምልክት በመጫን ቤተሰብ ይሁኑ። ሰዒድ ብኑ ዓሚር አልጁመሂ ረዲየላሁ አንሁ። ሰዒድ ብኑ ዓሚር በዱንያው አኺራውን የሸመተ ከሌሎች ይልቅ አላህንና መልእክተኛውን ሰለላሁ ዐለይሂ ወሰለም የመረጠ ሰው ነው ይሉናል የታሪክ ምሁራን። ሰዒድ ብኑ ዓሚር አልጁመሂ በቁረይሽ መሳፍንት ጥሪ ከረሱል ሰለላሁ ዐለይሂ ወሰለም ሰሃቦች አንዱ የሆነውን የኹበይብ ኢብኑ ዓዲይን የግድያ ቅጣት ለመመልከት ተንዒም ወደ ተባለው ሜዳ በመውጣት ከታደሙ በርካታ ሰዎች መካከል አንዱ ነው። በጊዜው ወጣት ነበር። ወጣትነቱ ሜዳውን ጥቅጥቅ አድርጎ የሞላውን ሰው በመሰንጠቅ ትዕይንቱን ከፊት ሆኖ እንዲከታተል አስችሎታል። ከአቡ ሱፊያን፣ ሶፍዋን፣ ኢብኑ ኡመያህና ሌሎችም የቁረይሽ መሳፍንት አጠገብ እንዲቀመጥ አብቅቶታል። የቁረይሾች ምርኮኛ ኹበይብ ተይዟል። ወጣት አዛውንቱ ይጮህበታል፣ ይጎነትሉታል፣ ወደ ሞት ይነዱታል። የቁረይሾች በድር ላይ ሙሐመድ ሰለላሁ ዐለይሂ ወሰለም ላደረሰባቸው አሳፋሪ ሽንፈት የበቀል ጥማት ሊወጡበት ቋምጠዋል። ሰዒድ ብኑ ዓሚር ኹበይብ ወደሚገደልበት እንጨት ሲወሰድ በቅርብ ይከታተላል። ከሴቶችና ሕፃናት ጫጫታና ጩኸት መካከል የኹበይብን ድምፅ ሰማ፣ እንዲህ ሲል ከመገደሌ በፊት 2 ረካ እንድሰግድ ፍቀዱልኝ። ተፈቀደለት። ወደ ቂብላ ዞሮ 2 ረካዎችን ሲሰግድ ተመለከተው። እጅግ ውብ ነበሩ ረካዎቹ፣ እጅግ ማራኪ። ወደ ቁረይሾች መሳፍንቶች ዞሮም እንዲህ ሲል አደመጠው። ሶላቴን ያስረዘምኩት ሞትን ፈርቼ እንዳይመስላችሁ ስለ ሰጋሁ እንጂ ቆይታዬ ከዚህ የላቀ በሆነ ነበር። ጭራቃዊው ድርጊት ተጀመረ። ቁረይሾች የኹበይብን አካል በዝግታ ይከትፉ ጀመር። ስቃዩን እጥፍ ድርብ ለማድረግ ደሙ ከሰውነቱ ይጠባጠባል። አንተ ነፃ ሆነህ ሙሐመድ ባንተ ቦታ ቢሆን ተወዳለህን? ሲሉ ጠየቁት የቁረይሽ መሳፍንት። እኔ ከቤተሰቦቼ ጋር በሰላም በድሎት ባለሁበት ወቅት እንኳ ሙሐመድ እሾህ እንዲወጋው የምመርጥ አይደለሁም ሲል መለሰ። አዎ እንኳን ታላቁ ነቢይ ሰለላሁ ዐለይሂ ወሰለም በዚህ አሰቃቂ ቅጣት ውስጥ እንዲገቡና በቤተሰቦቻቸው መካከል እንኳ ባሉበት ወቅት ስፍጥር ቢወጋቸው እንደሚያሳስበው ኹበይብ አሳወቀ። ግደሉት! ግደሉት! ሰዎች ከያቅጣጫው ጮኹ። ኹበይብ ከተሰቀለበት ዛፍ ላይ ሆኖ ፊቱን ወደ ሰማይ በማቅናት ተከታዩን ዱዓ አደረገ። አላህ ሆይ አንድም ሳታስቀር ሁሉንም አጥፋቸው። ከዚያም ላይነቃ አንቀላፋ። የቀስትና የጦር ውርጅብኝ ከላዩ ላይ ዘነበበት። ሰዒድ ብኑ ዓሚር ይህን ሁሉ ይመለከታል። ቁረይሾች ወደ መካ ተመልሰዋል። የሕይወት ዕለታዊ ግርግር ተውጠው የኹበይብን ጉዳይ ዘንግተዋል። ሰዒድ ግን አልሆነለትም። ኹበይብ ሁሌም ይታየዋል። ሌሊት በሕልሙ ይመጣበታል፣ ቀን በእውኑ ያልመዋል። ትዕይንቱ አንድ በአንድ በዐይነ ህሊናው ይመላለሳል። 2 ረካ ሶላቶችን በእርጋታ ሲሰግድ፣ በቁረይሾች ላይ ዱዓ ሲያደርግ፣ አንዳች ጥፋት ተከስቶ የሚያጠፋው ይመስለዋል፣ ይሰጋል። ኹበይብ ሰዒድን ከዚያ ዕለት በፊት የማያውቀውን ትምህርት አስተምሮታል። እውነተኛ የሕይወት እምነትና ለእምነት ሲሉ እየታገሉ መሞት መሆኑን አስተምሮታል። እውነተኛ ኢማን ተአምራትን መስራት እንደሚችል አሳይቶታል። ባልደረቦቹ ይህን ያህል እጅግ የሚያፈቅሩትን ሰው ከአላህ ወህይ የወረደለት ነቢይ መሆን
እንደሚኖርበት ሰዒድ አምኗል። በዚህ ወቅት አላህ ቀልቡን ለኢስላም ክፍት አደረገለት። ቁረይሾች ከፈጸሙት የግፍ ተግባር እጁ የሌለበት መሆኑን ይፋ አደረገ። የቁረይሽ መሳፍንትን ከና አጉል ጉራና ህልማቸው ትቶ ጣዖታቸውን አርክሶ ኢስላምን መቀበሉን አወጀ። ሰዒድ ወደ መዲና በመሰደድ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር ተገናኘ። ኸይበርንና ሌሎችንም ዘመቻዎች ከረሱል ሰለላሁ ዐለይሂ ወሰለም ጋር ተካፍሏል። ረሱል ሰለላሁ ዐለይሂ ወሰለም ለህልፈት ከበቁ በኋላም በአቡበከርና በዑመር ረዲየላሁ ዐንሁ ዘመን የኢስላምን ክንድ በማፈርጠም ኢስላምን በጽናት አገልግሏል። ለሙእሚኖች አርአያ ሆኗል። በዱንያው ለአኼራው በመሸመት ከግላዊ ጥቅምና ፍላጎት ይልቅ አላህንና መልእክተኛውን ሰለላሁ ዐለይሂ ወሰለም በመምረጥ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኸሊፋዎች የሰይድን እውነተኝነት፣ ታማኝነት ጠንቅቀው ያውቁታል። ምክሩን ይሰማሉ፣ ያደምጡታል። ዑመር ረዲየላሁ ዐንሁ የኸሊፋነት ኃላፊነት በተረከቡ ማግስት ሰይድ እንዲህ ሲል መከራቸው። ዑመር ሆይ ከአላህ ውጪ ማንንም እንዳትፈራ፣ ቃልህና ግብርህ ተቃርኖ እንዳይገኝ እመክርሃለሁ። ከንግግር ሁሉ በላጩ በተግባር የተገለጸው ነውና። ዑመር ሆይ አላህ የሰጠህን ኃላፊነት በጽናት ለመወጣት ታትር። የሙስሊሞችን ጉዳይ አደራ፣ ለራስህና ለቤተሰቦችህ የምትወደውን ለእነርሱም ውደድላቸው። በአንተና በቤተሰቦችህ ላይ ቢደርስብህ የምትጠላውን ለእነርሱም ጥላ። በሐቅ ላይ ጽና። በዚህ በኩል ትችት ሊያስበረግግህ አይገባም። ዑመር ረዲየላሁ ዐንሁ እንዲህ አሉ፣ እንዲህ አይነቱን ኃላፊነት ማን ይችላል? እንዳንተ አይነቱ የሙሐመድን ሰለላሁ ዐለይሂ ወሰለም ኡማ ጉዳይ እንዲፈጽም አላህ የመረጠው ሰው ሊሸከመው የሚችል ጉዳይ ነው አለ ሰዒድ። ዑመር ረዲየላሁ ዐንሁ የሰይድን ረዳትነት ጠየቁ። ሰይድ ሆይ በሂምስ በአስተዳደርነት እንድታገለግል ወስኛለሁ አሉት። ዑመር ሆይ የማልችለውን ኃላፊነት አሸክመህ አትፈትነኝ አለ ሰዒድ። ዑመር ረዲየላሁ ዐንሁ ተቆጡ። ይህን ሁሉ ኃላፊነት ከኔ ትከሻ ላይ ጥላችሁ ዘወር ትላላችሁ? ወየሁላችሁ! በአላህ ይሁንብኝ ፈጽሞ አልተውህም አሉ። ሹመቱንም አጸደቁ። ደሞዝ እንቁረጥልህ ሲሉ ጠየቁት። ዑመር ሆይ ምን ያደርግልኛል? ከቤተል ማል ግምዣ ቤት የማገኘው ገንዘብ ከሚያስፈልገኝ በላይ ነው በማለት ሂምስ አቀና። በአስተዳደርነት የተወሰነ ጊዜ እንዳገለገለ ከዑመር ረዲየላሁ ዐንሁ ዘንድ ታማኝና ታላላቅ ሰዎች ከሂምስ መጡ። በአካባቢያችሁ የሚገኙ ድሃዎች ስም ዝርዝር ጻፉልኝ፣ የሚያስፈልጋቸውን እሰጣቸዋለሁ ሲሉ ዑመር ረዲየላሁ ዐንሁ አዘዙ። ጽፈው ሰጧቸው። ሰዒድ ከድሆች መካከል በቀዳሚነት ተመዝግቧል። ሰዒድ ማን ነው አሉ ዑመር ረዲየላሁ ዐንሁ። የሀገር አስተዳዳሪያችን የሚል ምላሽ ተሰጣቸው። አስተዳዳሪያችሁ ድሃ ነውን በማለት ጠየቁ። አዎ፣ ከቤቱ እሳት ሳይነድ በርካታ ቀናት ያልፋሉ አሏቸው። ዑመር ረዲየላሁ ዐንሁ ጺባቸው በእንባ እስኪረስ ድረስ ተሰቅስቀው አለቀሱ። ከዚያም 1000 ዲናር አስቆጥረው ሰላምታ አቅርቡልኝ፣ የአባዮች አሚር ዑመር ለጉዳይህ ታውለው ዘንድ ይህንን ገንዘብ ልከውልሃል በሉልኝ በማለት ላኳቸው። ልዑኩ ሰዒድ ዘንድ በመድረስ ገንዘቡን አስረከበ። ተመለከተው፣ ዲናሮች ነበሩ። ወደፊት ገፋውና ኢና ሊላሂ ወኢና ኢለይሂ ራጂዑን አለ፣ መከራ የወረደበት ያህል በመደንገጥ። ምን አገኘህ ሰዒድ? የአማኞች መሪ ሞቱ እንዴ? አለች ሚስቱ በድንጋጤ ተውጣ።
እረ ከዚህ የበለጠ መከራ ነው የደረሰብኝ አላት። ሙስሊሞች በጦርነት ሽንፈት ደረሰባቸውን? ከዚያም የባሰ ነው በማለት መለሰላት። ከዚህ የበለጠ ምን መከራ ሊደርስ ይችላል? ዱንያ አኼራን ልታበላሽ ከቤቴ ገባች። ዲናሮች ከዑመር ረዲየላሁ ዐንሁ ዘንድ ስለመላካቸው ያወቀችው ነገር አልነበረም። ቤቴ ውስጥ ፈተና ተከሰተ፣ ከእርሷ በአስቸኳይ ለመገላገል ሞክር አለችው። ልታግዥኝ ትችያለሽን ብሎ ጠየቃት። አዎ ብላ መለሰችለት። ዲናሮችን ከከረጢት ውስጥ ጨበራቸውና ከራሱ ቤሳ ቢስቲት ሳያስቀር ለሙስሊም ችግረኞች እንዲከፋፈል አደረገ። ይህ ከሆነ ብዙ ሳይቆይ ዑመር ረዲየላሁ ዐንሁ ሻምን ለመጎብኘት ወደዚያው አቀኑ። የሙስሊሞችን ሁኔታ ለመከታተል ሰይድ ከሚያስተዳድርበት ከተማ ሲደርሱ ነዋሪዎቹ በእልልታ ተቀበሏቸው። አስተዳዳሪያችሁን እንዴት አያችሁት? ብለው ዑመር ረዲየላሁ ዐንሁ ጠየቁ። 4 ክሶችን አቀረቡላቸው። አንዱ ከሌላው የሚከፋ ወንጀል ነው ተባለ። ዑመር ረዲየላሁ ዐንሁ ክስተቱን ሲተርኩ እንዲህ ይላሉ። ሕዝቡንና አስተዳዳሪውን ሰይድን ለስብሰባ ጠራኋቸው። በሰይድ ላይ ያለኝ ከፍተኛ እምነት እንዳይቀጭጭ ለአላህ ዱዓ አደረስኩ። እተማመንበት ነበር። ስብሰባ ላይ እንደተገኙ በአሚራችሁ ላይ የምታቀርቡት ክስ ምንድን ነው ስል ጠየቅኳቸው። አርፍዶ ነው ወደ ሥራ ቦታው ቢሮ የሚገባው አሉ። ስለዚህ ክስ የምትለው ነገር አለ ብዬ ሰይድን ጠየቅኩት። ትንሽ ዝም አለና የምለውን ለማለት አልፈልግም ነበር፣ መናገር ካለብኝ ግን አደርገዋለሁ። ቤተሰቦቼ አገልጋይ የላቸውም። ሁሌም ጠዋት ጠዋት ሊጥ አቦካለሁ። እስኪብላላም እጠብቅና እጋግራለሁ። ከዚያ በኋላ ነው ውዱእ አድርጌ ወደ ሥራ የሚሄደው። ለዚህ ነው ሁሌም ጠዋት በቶሎ መውጣት የማይሳካልኝ ሲል መለሰ። ሌላስ ክስ አላችሁ አልኳቸው። በሌሊት ባለጉዳዮችን አያስተናግድም የሚል ክስ አቀረቡ። ስለዚህስ ምን ትላለህ አልኩት። የዚህንም ምክንያት መናገር አልፈልግም ነበር። በአላህ ይሆንብኝ ቀኑን ለእነርሱ አድርጌያለሁ፣ ሌሊቱን ደግሞ ለአላህ አለ። ሌላው ክሳችሁስ ብዬ ጠየቅኳችሁ። ከወር 1 ቀን ከቤቱ አይወጣም አሉ። የዚህ ምክንያቱ ምን ይሆን ብዬ ጠየቅኩት። አሚረል ሙእሚኒን ሆይ አገልጋይ የለንም፣ ከለበስኳት ልብስ ውጪ ሌላ ልብስ የለኝም። በወር 1 ጊዜ ነው የማጥባት፣ እስከምትደርቅ መጠበቅ አለብኝ። ከዚያ በኋላ ነው ለሥራ የምወጣው የሚል ምላሽ ሰጠኝ። ቀሪ ክስ አላችሁ በማለት ጠየቅኳቸው። አንዳንድ ጊዜ አካባቢውን ረስቶ በጥልቅ ዝምታ ይደመማል አሉ። ስለዚህ ምን ትላለህ አልኩት። ኹበይብ ኢብኑ አዲይ በቁረይሾች ሲገደል ከቦታው ተገኝቻለሁ። በጊዜው ሙሽሪክ ነበርኩ። አካሉን እየቆራረጡ ሙሐመድ ባንተ ቦታ ቢሆንና አንተ ነፃ ብትሆን ትመርጣለህን በማለት ጠየቁት። እሱም እኔ ከቤተሰቤ ጋር በሰላምና በድሎት እየኖርኩ እሱን እሾህ እንኳ እንዲወጋውም አልሻም የሚል ምላሽ የሰጠበትን ክስተት ተመልክቻለሁ። ያንን ቀን ባስታወስኩና የእርዳታ እጄን ልዘረጋለት አለመቻሌ በታሰበኝ ቁጥር አላህ ምህረቱን የሚለግሰኝ አልመስልህ ይለኛል። ያኔ አካባቢዬን ረስቼ ሌላ ዓለም ውስጥ እገባለሁ አለ። በሰይድ ላይ ያለኝን ጽኑ እምነት ያላደፈረሰብኝ አላህ ምስጋና ይገባው አልኩ። ዑመር ረዲየላሁ ዐንሁ ለጉዳዩ ያውለው ዘንድ 1000 ዲናር ላኩለት። ለአላህ ምስጋና ይገባው፣ ለቤት የሚያስፈልገንን ግዛልን፣ አገልጋይም ቅጠርልን አለች ሚስቱ።
ከዚህ የበለጠ መልካም ነገር ልጠቁምሽን አላት። ምንድነው እሱ ስትል ጠየቀች። ለአላህ እናበድረው፣ መልካም ሐሳብ ነው፣ ተቀብያለሁ፣ አላህ ምንዳህን ይለግስህ አለች። ወዲያውኑ ዲናሮችን በከረጢቱ ቋጥሮ ከቤተሰቦቹ ላንዱ ይህን ለከሌ ይህን ለከሌ ስጥ በማለት ለየቲሞች ባላቸው ለሞተባቸው ሴቶችና ለምስኪኖች እንዲከፋፈል አደረጉ። ሰይድ ኢብኑ ዓሚር ላይ የአላህ እዝነት ይስፈን፣ ከራሳቸው በላቀ ሁኔታ ለሌሎች ከሚያስቡ ጽድቅ ሰዎች መካከል አንዱ ነበሩ። ረዲየላሁ ዐንሁ